የብዙ ሰዎችን ጸጋ መንገድ ላይ ያስቀረው ኃጢአት ትዕቢት ይባላል። ኬርፉ ብዙ ነገሮችን ሲታገስ አውቃለሁ እግዚአብሔር እኔንም ስለታገሰኝ ብዙ ትዕቢትን ብዙ አይታገሳትም እግዚአብሔር። ለምን እንደሆነ አይገባኝም። አይ ቲንክ በጣም ወደ ላይ የተነጣጠረች ሳትሆናቀር አሁን እግዚአብሔር አሁን አንዳንድ ጊዜ ፌር ነው ይሄ ነገር ምናምን ትላለች። አሁን እግዚአብሔር ዳዊትን ወሰደው አላበረታታችሁም? ዳዊት ያለፈበትን እንድታልፉ ማረኝ ሲል ይምረዋል። ናቡከደነጾርን እኮ ማረኝ የሚልበት ደቂቃም አልሰጠውም። ይህቺ በግርማዬ ለግርማዬ ደግሞ እግዚአብሔር አስጠንቅቆታል። በጣም በህልም አስጠንቅቆታል። ታላቅ ስትሆን ተጠንቀቅ ምናምን ብሎ እግዚአብሔር አስጠንቅቆታልና ይህቺ ለግርማዬ ክብር በጉልበቴ ብርታት የሰራዋት ታላቂቱ ባቢሎን አይደለችምን ሲል ጎን 7 ዓመታት ከዱር እንስሳት ጋር ፌር ነው ምናምን እግዚአብሔር አይ ቲንክ ትዕቢት ወደ ላይ ነው የምትነጣጠረው። እግዚአብሔር ሲጠቀምባችሁ ተጠንቀቁ። ቸርች አትበጥብጡ። እኔ ነኝ ዋናው በቃ እንዴ ኮከቡ እኔ ነኝ ለምንድን ነው የማልታየው? እኛ ከዋክብት ምናበራ ከዋለ ነው የሚያኮከብ ኢየሱስን ለማሳየት ኦልዌይስ ሁል ጊዜ ፋሲኔት ያደርገኛል የዮሐንስ መጥምቁ ህይወትና ስብከት ኦልዌይስ ማለት ከሴቶች ከተወለዱ ብሏል እኮ ኢየሱስ። ከሴቶች ከተወለዱ ሁሉ እንደዚህ አይነት ሰውዬ አይገኝም አለ ኢየሱስ። እንዴ ነቢያት ሁሉ ተነስተው ነው የተነበዩት። እሱ ነብይ ነው ግን ስለሱ ራሱ ትንቢት ነበር። በትንቢት የተነሳ ነብይ እሱ ነው። ኤልያስ ይመጣል ተብሎ በኤልያስ መንፈስ የመጣ በጣም ሰሞኑን ራሱ ስለ ዮሐንስ በጣም ብዙ አውርቻለሁ። ምን ያልገለባበጠው ነገር የለም። ቡልዶዝ ነው ያደረገው የኢየሱስን አገልግሎት። ቀና እያደረገ በቃ ከፍ ያለውን ዝቅ ያለውን ከፍ የማይሰማው የለም። ፈሪሳውያን ሁሉ ይሰሙት ነበር። ሄሮድስ ራሱ ይፈራው ነበር ይላል። ይፈራውና ይተባበቀው ነበር ይላል። አም ፊውሪየስ ነው ሲናገር። ሰው ሁሉ ማለት ንስሐ የማይገባ የለም፣ የማያጠምቀው የለም። እና ማን ነው የሰው የሚል ክርክር በጣም ነው። ማን ነው የሰው ልኡካን ቡድን ተልኮ ያውቃል። አንተ እንዲያው ማን እባክህን ተልከን የመጣ ነው ለሚጠይቁን ምን እንበል? ሬዲ ነው ሰው ሁሉ ሊያከብረው። አንተ ክርስቶስ ነህን? አይደለም። አንተ ነብዩ ነህ ፕሮፌት? አይደለም። መልስ መስጠት አለብን። አንተ ምንድን ነህ? አይ እኔ በምድረ በዳ የሚጮህ ሰው ድምፅ ነኝ። እኔ ድምፅ እኮ ምንም ሹመት የላት ልብስ የላት ካባ የላት ድምፅ ነኝ። እኔ በምድረ በዳ የምጮህ ድምፅ ነኝ። እሺ እኔ በውሃ ለንስሐ አጠምቃችኋለሁ። እሺ ከኔ በኋላ የሚመጣው ከኔ ይልቅ እጅግ የበረታ ሆኗል። እጅግ የበረታ ነው። እሱ በውሃ ብቻ ሳይሆን በመንፈስና በእሳቱ ያጠምቃችኋል። አንተ ማን ነህ ይሉታል። እሱ እያለ ያወራል። እሱ ምንም አይገናኝም ራሱ ቋንቋ። አንተ ማን ነህ? ከኔ በኋላ የሚመጣው። አንተ ማን ነህ ራስህ? እርሱ ከኔ በኋላ የሚመጣው። እኔ በውሃ ነው የማጠምቃችሁ፣ ከኔ በኋላ የሚመጣው እርሱ በመንፈስና በእሳት ያጠምቃችኋል። አንተ ማን ነህ ሲሉት እሱ እያለ ነው የኖረው። ወንድሞች እናቶቼ፣ እኛ ኢየሱስ ክርስቶስን ለማጉላት በጸጋ የተነሳን ሰዎች ነን። እግዚአብሔር በጸጋ ሲጠቀምባችሁ ተጠንቀቁ፣ በትህትና አገልግሉ። ቤተክርስቲያኑን በጣም አናስቸግር። በቃ እኔ የሆነ ቦታ ላይ ግጥም ብዬ ከወንድሞቼ ጋራ ማገለግል ሰው ነኝ። በቃ ግጥም ጥምጥም እንደ ህያዋን ድንጋዮች ሆነ የምንገጣጠመው። ቤተ መቅደስ ሲሰራ ግጥም ማን ነው ዋና አይልም ድንጋይ። ዝም ብሎ ግጥም። እኛ እኮ አሁን ትልቁ ስቃያችን ማን ነው ግን ዋና? ማን ነው የሚበልጠው? የኢየሱስ ደቀ መዛሙርት ስለ መስቀሉ እያወራ ይሄን ይከራከሩ ነበር። የሰው ልጅ አልፎ ይሰጣል፣ አሳልፈው ይሰጡታል፣ በመስቀል ይሞታል፣ ይገደላል፣ ይሰደዳል እየተባለ ማቴዎስ 18 ላይ ግን ከኛ ከመካከላችን ማን ነው ዋና ይላል። ዋናችን ኢየሱስ ክርስቶስ። መሪዎቻችን እግዚአብሔር የሰጠን የሚገዙን መሪዎቻችን ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች አቢዩስ ስለተደረገ ወርውረን አንጣል። ከዚያስ እነሱ በሚያሰማሩን የምናገለግል በጸጋ ስጦታ የምናገለግል አገልጋዮች። ከሰው ዋጋን የሚጠብቅ ህዝብ አትሁኑ። እኛ ደሞዛችን አሁን አይደለም የሚከፈለን። በነገራችን ላይ እኮ ደሞዝ እኮ አሁን አይደለም፣ ደሞዝ እኮ መጨረሻ ላይ ነው። ዋጋን መዝኖ የሚከፍል አምላክ በሰማይ አለ። የምናደርገውን ሁሉ ሚዛን ወቅ እንጂ ሰው ሪኮግናይዝ ካላረገኝ አይሆንም። ወንድሞች እናቶች፣ ኧረ በጣም አታስቸግሩ በቃ።